ጋር ብቻውን ልምምድ ሲሰራ የነበረው ጋብሪኤል ማጋሌሽ ጉዳት የአርሴናልን ካምፕ አበሳጭቷል። ቢበዛ 14 የፕሪሚየር ሊግ ጨዋታዎች ላይ አይኖርም። ካይ ሃቨርትዝ ሊመለስ ተቃርቧል ሲባል የብሔራዊ ቡድኑ አሰልጣኝ ጁሊያን ሌግልስማን አዲስ መረጃ ሰጥተዋል። ለብሔራዊ ቡድን ግዳጅ ከሄዱት 12 የአርሴናል ተጫዋቾች 3ቱ በጉዳት ተመልሰዋል። ከማጋሌሽ በተጨማሪ ሌሎቹስ እንዴት ይሆኑ ብለን እንመለከታለን። አርቴታ በማጋሌሽ ቦታ በግራ የመሃል ተከላካይ ስፍራ ከ3 አማራጮች ማንን ይጠቀም ይሆን ጥያቄ ነው። በተለይ 2 ተጫዋቾች በዋናነት እየተጠቆሙ ነው። ዝርዝሮቹ እንድትከታተሉ ስዩም ፍቃዱ በአክብሮት ጋብዛችኋለሁ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትዘነጉ። አሁን ወደ ዝርዝሩ። የብራዚል ብሔራዊ ቡድን ከሴኔጋል ጋር ያደረገውን የወዳጅነት ጨዋታ በለንደን ኤሚሬትስ ማድረጉ መልካም አጋጣሚ ነበረ። ጨዋታው በሪዮ ዴ ጄኔሮ ቢካሄድ ከ14 ሰዓት በላይ ጉዞ ስለሚኖር ድካሙ አይቀርም። ማጋሌሽ በለመደው ሜዳ 65ኛ ደቂቃ ላይ ለብሔራዊ ቡድኑ ተጫውቶ ጡንቻ መሳሳብ አላጫውት ስላለው ተቀይሮ ወጥቷል። አንድ መረጃ እንዳመላከተው ከጨዋታው አስቀድሞ ጋብሪኤል የህመም ስሜት ስለነበረው ልምምድ ብቻውን ሲሰራ እንደነበረም ነው የተነገረው። ያም እያለ መጫወት እችላለሁ ብሎ ገብቶ በህመም ሳቢያ ተቀይሮ ወጥቷል። ክለቦች በፊፋ ካላንደር መሰረት ተጫዋቾችን አንለቅም ማለት አይችሉም፣ ግን ያለውን አጠራጣሪ የተጫዋች የጉዳት ታሪክ ይለዋወጣሉ። ካላፊዮሪ በጣሊያን ብሔራዊ ቡድን ጥሪ ተቀብሎ ቢሄድም ጤንነት እንዳልተሰማው በማሳወቁ ወደ ኤሚሬትስ ተመልሷል። አሰልጣኝ ጋቱሶ ሲናገር ስለመጣ እናመሰግነዋለን፣ ጣሊያን ብሔራዊ ቡድን ማሊያ መልበስ ፈልጎ ነበረ፣ ግን ያው በጉዳት ምክንያት ተመልሷል ብለዋል። ማጋሌሽ በተከላካይ ስፍራ መስመር ላይ ተናጋሪ ነው። እንዲያውም ጨዋሂም የሚል ተቀጽል አለው። ይህም ከፊቱ ያሉ ተጫዋቾች ነቅተው እንዲጫወቱ ያደርጋል። ክፍተት ካለም አያልፍም። እንዲህ ያሉ የተከላካይ ስፍራ ተጫዋቾች ይፈለጋሉ። ከሊል በ2021 የአውሮፓውያን አቆጣጠር ላይ ክለቡን ከተቀላቀለበት ጊዜ ጀምሮ 227 ጨዋታዎችን ለአርሴናል አድርጓል። 22 ግቦችንም አስቆጥሯል። የአርሴናል የቆሙ ኳሶች በአብዛኛው እሱን መሰረት ያደረጉ ናቸው። አርሴናል የቡድኑን ዋነኛ ደጀን አጥቶታል። አሁን እየወጡ የሚገኙ መረጃዎች ማጋሌሽ ከ1 እስከ 2 ወር በጉዳት ከሜዳ እንደሚርቅ ነው። ያ ማለት 14 የፕሪሚየር ሊግ ጨዋታዎችና 2 የቻምፒየንስ ሊግ 1 የሊግ ካፕ ጨዋታ ያመልጧል። ታዲያ በዚህ ጊዜ ማን ይተካዋል? ዋነኛው ጥያቄ ይሄ ነው። ከዊሊያም ሳሊባ ጋር በዋነኛነት ይጣመራሉ ተብሎ የሚታመኑት 2 ተጫዋቾች ናቸው። አንዱና ዋነኛው የግራ እግር ተጫዋቹ ሄንካፔ ነው። ተጫዋቹ በግራ መስመርና የመሃል ተከላካይ ስፍራ ላይ የመጫወት ብቃት አለው። እንዲሁም ሌላኛው ካላፊዮሪ ነው። በጉዳት ላይ የነበረው ካላፊዮሪ አሁን ማገገሙ የተነገረ ሲሆን በመሃል የተከላካይ ስፍራ ላይ የመጫወት ብቃት ስላለው እሱን አሰልፎ በግራ መስመር ላይ ደግሞ ሉዊስ ስኬሊን ማሰለፍ ሌላኛው የአርቴታ አማራጭ ነው። ማስኬራ ጥሩ ብቃት ቢኖረውም የቀኝ እግር ተጫዋች ነው። ያም ቢሆን ከሳሊባ ጋር በተወሰኑ ጨዋታዎች ላይ ተጣምሮ ጥሩ ነገርን አሳይተዋል። አሰልጣኙ ውሳኔው በእጃቸው ነው። ሁነኛ የመስመር አጥቂዎቹን በጉዳት ያጣው አርሴናል በሜሪኖ አማካኝነት ከቶተናምና ከባየር ሙኒክ እንዲሁም ከቼልሲ ጋር ፈታኝ ጨዋታ በአንድ ሳምንት ውስጥ እስከ ኖቬምበር 30 ድረስ ያካሂዳል። በ31 ቀናት ውስጥ ወይም በ4 ሳምንታት ከተወሰኑ ቀናት 9 ጨዋታዎች አሉበት። በእነዚህ ጊዜያት የተከላካይ መስመሩ መሪውን ያጣል። በብሔራዊ ቡድን ጨዋታ ሆላንድ ሊቱዌኒያን 4-0 ባሸነፈችበት ጨዋታ አሰቃቂ ጉዳት ያስተናገደው ጁሪን ቲምበር ተቀይሮ ወጥቷል። እስካሁን የከፋ ዜና አልተሰማም። ማዱዌኬ፣ ጊዮኬሬሽ፣ ካይ ሃቨርትዝ፣ ማርቲኔሊ እና ኦዴጋርድ እንዲሁም ጄሱስ እስካሁንም መመለሻ ቀናቸው በአብዛኛው አልታወቀም። ማዱዌኬ፣ ጊዮኬሬሽ፣ ካይ ሃቨርትዝ፣ ማርቲኔሊ፣ ኦዴጋርድ እና ጄሱስ ማጋሌሽ ማዱዌኬን፣ ጊዮኬሬሽ፣ ካይ ሃቨርትዝ፣ ማርቲኔሊ እና ኦዴጋርድን ተቀላቅሏል። የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ሌግልስማን ድንገት አንድ ጥያቄ ተነሳላቸው። በጉዳት ላይ ያሉት ካይ ሃቨርትዝ እና ጃማል ሙሲያላ ማገገማቸው ምን ይመስላል ተባሉ። በምላሻቸው ጃማል ሙሲያላ ምንም አዲስ የተለየ ነገር የለም፣ ነገር ግን ካይ ሃቨርትዝ ህመሙ ድጋሚ አገርሽቶበታል። ይሁንና ለክፉ የሚሰጥ አይደለም፣ አዲሱ ዓመት ሳይገባ ወደ ሜዳ እንደሚመለስ አምናለሁ ብለው ተናገሩ። ይህ አስተያየታቸው ምናልባት በማገገም ላይ የነበረው ተጫዋች ይመለሳል ተብሎ ከተጠበቀው እንዳይረዝምም ተሰክቷል። ማርቲን ኦዴጋርድ ጉዳት ላይ ካሉ ተጫዋቾች ፈጥኖ ወደ ሜዳ ይመለሳል ተብሎ የሚጠበቅ የነበረ ነው። ግን አሁንም
ትክክለኛ ነገር አልተገለጸም። ጋብሪኤል ጄሱስ ከዋናው ቡድን ጋር በመሆን ልምምድ በይፋ ጀምሯል። በግሉም ጥሩ ልምምድ እያደረገ እንደሚገኝ ክለቡ ያጋራው ተንቀሳቃሽ ምስል ያሳያል። ትክክለኛ መመለሻ ቀኑ ግን አሁንም አልታወቀም። ቢያንስ አዲሱ ዓመት ከመግባቱ በፊት ቡድኑን ሊቀላቀል እንደሚችል ወይም በቋሚነት ተሰልፎ አሊያም በተጠባባቂነት ሊጀምር እንደሚችል ይጠበቃል። ማዱዌኬ በቶተናሙ ጨዋታ ይመለሳል ተብሎ እየተነገረ ነው። ጋብሪኤል ማርቲኔሊም ቢሆን በተመሳሳይ ኖቬምበር 23 በቶተናሙ ጨዋታ ላይ ሊመለስ እንደሚችል መረጃዎች አሳይቷል። ማርቲኔሊ 4 ጨዋታዎች አምልጦታል ከቡድኑ ጋር። አጥቂው ጊዮኬሬሽ እና ማርቲን ኦዴጋርድ ግን መመለሻቸው እስካሁን በይፋ አልታወቀም፣ በማገገም ላይ ይገኛሉ። ሃፍታይም ስፖርትን ስለምትከታተሉ ከልብ እናመሰግናለን። ሰብስክራይብ እና ሼር በማድረግ ቤተሰብ ሁኑ። መልካም ጊዜ